ሰላም ሄድፎን እንድታረጉ ይመከራል። ምክንያቱም አልባሌ ነገሮች ልል ስለምችል ቀልድ ነው ይዤላችሁ የመጣሁት። ቀልዱም ፖለቲካ ይዘት ያለው ነው። ቀልድ ነው። ስቶሪ ታይም አይን አለምን አገር ቤት ሄጄ ላገኛት ፏ ብላለች። ከስንት ጊዜ በኋላ ሲሄድ ጸጉር ለጥፋለች፣ እንትን ለጥፋለች። ሌላ ቸከስ ዋዋል ክለብ መሄድ ፈልጋለሁ አለች። ክለብም ለመድሽልኝ አልኩኝ። ነሽ ምናምን ብዬ ክለብ ሄጄ 2 ቢራ አምጣለን ስል እኔ ስሚርኖፍ ነው የሚጠጣው። ምን ኖፍ አልኳት። ስሚርኖፍ ስንት ነው እሱ ነገር አልኩ። 2000 ብር ብሎ ጆሮዬን አላደማኝ። ወው አንቺን ያላቅሽም አልኩ። ዝም ስልሽ እዛ ድሮ ድንች በሚጥሚጣ በልተን ላለመክፈል ላጥ ብለን ስንሄድ እንትኑ አደናቅፎሽ ባገጭሽ እንደዚህ ወደቅሽበት እዚህ ጋር መስመር የለብሽም። ስሚርኖፍ ክላስ ባይ ብዬ ወጣውና ካሰችን ደግሞ አገኘኋት። ካሰችም ሌላ ታሪክ ውስጥ ናት። የቤት ሰራተኛ ናትና የትኛው ቤት ነው የምትሰሪው አልኳት። ኧረ እኔ አሁን ኮንቴንት ክሪኤተር ነኝ። ምን ክሪኤተር አልኳት። ኮንቴንት ክሪኤተር ምግብ ነው በይኝ በእናትሽ አልኳት። ኖ እኔ ክላስ ነኝ። ስፕሊት ብልቅጤ የውጭ ሰዎች ነው ፎሎ ማድረጉኝ። የውጭ ሁኔታ ነው ከሀገር ቤት እንደዚህ ስፕሊት ወንዶች አንቺን ያላቅሽም ድሮ እንደው ሀይቅ እየዋኘን ፓንትሽ ጠፍተውብሽ እንደውም እዛ ጋር አሳ ነክቶሽ ጫፉ ላይ ምልክት የለም አልኳት። ቤብ ይህ ቪዲዮ ላንቺ ነው፣ የይቅርታ ቪዲዮ ነው። ምንም ቺት ብታረግብኝም ምንም ነገር ብታረግም ስቲል ወድሻለሁ። ሸርሜክስ ምንም ቂም ያስኩበት ነገር የለም። ምንም ነገር ላይ አንቺ ውጪ ኢቭን የፈለግሽውን ነገር ብታረግ ወንድ ጓደኞች ቢኖርሽ ሁሉም ሰው ወንድ ጓደኛ ለማያቅሽ አንቺ ወልፋማ ህይወትሽን ባለምሽበት በወደድሽው መልኩ መኖር ትችላለሽ። እኔ ለአንቺ ማልሆንልሽ ነገር የለም። ስለዚህ አንገትሽን ይዤ ከጎንሽ ነኝ ለማለት ነው። ወድሻለሁ፣ አፈቅርሻለሁ። ለማያቅሽ ከልቤ እና ምንም ነገር አትፍሪ፣ ምንም ነገር አትዝጊ። ይገለበጣል። ዊሽ ዩ ኦል ዘ ቤስት። እና እኔም አሁን ብዙ ችኮች ዴት ማድረግ ጀምሬያለሁ። ብዙ ችኮች ብቸኝነት እየገደለኝ መፍታታት ላይ ነኝ። አታስቢ ስለኔ። ወድሻለሁ። መድብል የግጥም መድብል ነው ይዤላቸው የመጣሁት። የግጥሙ ርዕስ ፍቅሬ ውዴ አንቺን መውደደ ይላል። ለአንቺ ግጥም አይበቃም ስድ ንባብ ጫት መቃም ተርዝና ይዞ ታይቷል በመንገድ ላይ አብዶ ነው ወዶ ነው ብንልም አንድ ላይ የአንቺስ ስኩሪስ ስክሪፕቶ ያስጥላል። ቀበጥነሽ ወተትነሽ አራ የአንቺስ አይነቱ ነው ቶሎ መሸሽ ብለውኝ ነበረ ግን ካሷ በጠረሽ። ጸጉር ቤት ብከፍትም ማበጠሪያን ጠልተሽ ካክስ ልግባ አልሽኝ የቀመሽውን ቀምሰሽ። ወተት ብትጣጠጭኝ እርጎ ግን የለውም ሰንበርና ምላስ በማታ አይመጣውም። እናም ማታ ቅፈሽ ብተኛ ይሻላል። በኋላ ብርዱን ማንቸስተር አርሰናል ሜዳው ያላቀኛል። በይ ወደ እኔ ነይ ሳታወዛግብኝ ትኩሱን ሳይበርድ ብትሰጭኝ ብላ ተለመነች። እፈራለሁ ዩሲ አካበደች። ዛሬ ከኋላ ካሰች ተኝታለች። አመስግናለሁ። አንተ ማርቆስ ይህንንማ ቁጭ ብዬ ነው የምነግርህ። ስማ ፈረንጆቹ ማለት ነው አንድ ጉሬዛ ቁጭ አድርገው ማለት ጥለውን ሄደዋል ብለህ እኮ ነው ወሬ ለመስማት። ጉሬዛ ቁጭ አድርገው ማለት ነው 100 ሰው ጋር ሊያደባድቡ ነው። አንድ ኪንግ ኮንግ አለ ቺምፓንዚውን፣ እሱን ከ100 ሰዎች ጋር አገሮች ሁሉ አንዳንድ ሰው ተደባዳቢ እየሰጡ ነው አሉ። እና ከኛ ሀገርም ማለት ነው እነ ሴዶ ማርሻል አርት አሁን አንገቱ ላይ ወጥቶ ሀይ ቢያደርገው ቺምፓንዚው እዛ ከአንድ ብር ጋር ሳውና ውስጥ የነበሩት እንዳለ ጠብደሎች ቺምፓንዚ ጋር ልብድብ አለልሽ። አገራችሁን ማስጠራት ከፈለጋችሁ ማለት ነው ከ100 ሰው ጋር አንድ ቺምፓንዚ ማለት ነው ያሸንፍ ይሆን ይመስለኛል። አንድ 20 ማለት ነው እንደ በቆሎ ነው የሚነጣጥላቸው አሉ። አትበል ቀደም እሱ ጋር አለ ግን ማለት ነው ውርር ካረጋችሁት በኋላ እንደ እንትን
ሹፕ ብሎ እንደዚህ ቴስታ የሚገባ ቴስታ የምትችሉ ካላችሁ ራሱ በእኔ በኩል ነው እና መመዝገብ የምትፈልጉ ማለት ነው። ባዮ ላይ ቺምፓንዜ አለ። እኔ ደግሞ የቺምፓንዜ እንትን ምናምን ጉዳይ አስፈጻሚ አይደለሁም ደግሞ